ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ አካተናል። እናንተም ሐሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ያሰፈራችሁልን ከኛ ጋር እንድትቆዩ የተለመደ የአክብሮት ግብዣችን ነው። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። ትላንትና የተደረጉ ጨዋታዎች አሉ። ትላንትና እንግዲህ በስፓኒሽ ላሊጋ እጅጉን ተጠባቂው ጨዋታ ትላንትና ተደርጓል። ባርሴሎናም ሻምፒዮን መሆኑን ትላንትና አረጋግጧል። ትላንትና ከኤስፓኞል ጋር ያደረገውን ጨዋታ 2-0 በሆነ ውጤት ነው ማሸነፍ የቻለው። ከሱ ጨዋታ ጋር አያይዘን እናነሳለን። አትሌቲኮ ማድሪድም ትላንትና ጨዋታ ነበረው፣ ነገር ግን የዲየጎ ሲሞኔ ቡድን ትላንትና እንግዲህ ማሸነፍ አልቻለም። ትላንትና ጨዋታውን 2-0 በሆነ ውጤት የተሸነፈበት አጋጣሚን የተመለከትነው። ከትላንትና ጨዋታዎች ጋር አያይዘን የምናነሳቸው ነጥቦች ይኖራሉ። ከትላንትና ጨዋታዎች ጋር በተያያዘ አልኤቲሃድም የሳዑዲው ክለብ ሻምፒዮን መሆኑን ያረጋገጠበትን ውጤት ትላንትና አስመዝግቧል፣ እናነሳዋለን። ዛሬም የሚደረጉ ጨዋታዎች አሉ። በተለይ በተወዳጁ የእንግሊዝ ፕሪሚየር ሊግ 37ኛ ሳምንት ጨዋታዎች ዛሬ ሁለት ጨዋታዎች ይደረጋሉ። ምክንያታቸው ደግሞ የፊታችን ረቡዕ የፍጻሜ ጨዋታ ይደረጋል። የዩሮፓ ሊጉ ቶትንሃም እና ማንቸስተር ዩናይትድ ጨዋታቸውን ያደርጋሉ። በዛ ምክንያት ሁለቱ ቡድኖች ዛሬ ነው ጨዋታቸውን የሚያደርጉት። ቶትንሃም ዛሬ ይጫወታል ከቪላ ጋር፣ እንዲሁ ቼልሲ እና ማንቸስተር ዩናይትድ የሚያደርጉትም ጨዋታ ዛሬ የሚደረግ መርሃ ግብር ነው። በስፋት እናነሳዋለን። ሌሎች የዝውውር ጉዳዮችንም በስፋት አካተናል። ብቻ እናንተ እስከ ፕሮግራማችን ፍጻሜ ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትቆዩ ነው በአክብሮት የምጋብዘው። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። በቀጥታ ወደ ዛሬ ፕሮግራማችን ስናመራ ትላንትና የተደረጉ የጨዋታ ውጤቶችን በማንሳት ነው ዛሬ የምንጀምረው። ትላንትና በስፓኒሽ ላሊጋ በ85 ነጥቦች ሊጉን እየመራ የሚገኘው ባርሴሎና የላሊጋ የ2024-25 የውድድር ዓመት አሸናፊ መሆናቸውን አረጋግጠዋል። በትላንትናው ዕለት አሁን ላይ ከትልልቆቹ የአውሮፓ ታላላቅ ሊጎች አምስቱ ከምንላቸው እንግሊዝ፣ ጀርመን፣ ጣሊያን፣ ፍሬንች እና ስፔን አሁን ላይ የጣሊያን ሴሪኤ ብቻ ነው ሻምፒዮኑን ያላረጋገጠው። ስፓኒሽ ላሊጋ ትላንትና ሻምፒዮኑ ተረጋግጦበታል። ባርሴሎና የዘንድሮ ሻምፒዮን መሆናቸውን አረጋግጠዋል። አሰልጣኝ ሃንሲ ፍሊክ በመጡ ዓመትም የላሊጋውን ሻምፒዮን ማሸነፍ ችለዋል። በአውሮፓ ቻምፒየንስ ሊግ በጣም ጥሩ ተፎካካሪ ቡድን ሰርተዋል። ከዛ በተጨማሪ የኮፓ ዴል ሬይ እና የኮፓ ደ ኢስፓናም ሻምፒዮን መሆናቸውን አረጋግጠዋልና ዘንድሮ ለአራት ዋንጫዎች ነበር ሲወዳደሩ የነበሩት። ነገር ግን የአውሮፓ ቻምፒየንስ ሊግ ሳይሳካላቸው በኢንተር ሚላን መውጣታቸው ይታወሳል። በዛ ጨዋታ ላይ እንግዲህ ቢወጡም ግን ባርሴሎና ዘንድሮ ድንቅ እንቅስቃሴን ማሳየቱንና በአውሮፓ ቻምፒየንስ ሊግም እጅግ ድንቅ ተፎካካሪ እንደነበር አንገታቸውን ቀና አድርገው የተባረሩበት ውድድር እንደሆነም በደንብ የምናስታውሰው ነው። ትናንትና ደግሞ የላሊጋ ሻምፒዮን መሆናቸውን አረጋግጠዋል። ትናንትና ከኤስፓኞል ጋር ነበር ጨዋታቸውን ያደረጉት። ከሜዳቸው ውጭ ነው ጨዋታ የተደረገው። ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ ችለዋል። ትናንትና እንግዲህ ይህንን ጨዋታ ማሸነፋቸውን ተከትሎ ሁለት ጨዋታዎች እየቀሩ የሊጉ ሻምፒዮንነታቸውንም እንዲሁ አረጋግጠዋል። በሁለቱ ቡድኖች መካከል ከሪያል ማድሪድ ጋር ያላቸው የነጥብ ልዩነት አሁን ላይ 7 ስለሆነ እንግዲህ ሻምፒዮን መሆናቸውን አረጋግጠዋል። ባርሴሎና ትናንትና እንግዲህ 2-0 ሲያሸንፍ ላሚን ያማል ትናንትና እጅግ አስደናቂ እንቅስቃሴን አሳይቷል። እጅግ አስገራሚ ጎልም ትናንትና ማስቆጠር የቻለበትን አጋጣሚ ተመልክተናል። ወሳኛውን ጎል ያስቆጠረው የመጀመሪያውን ጎል ያስቆጠረው ላሚን ያማል ነው። ከዛ በኋላ ፈርሚን ሎፔዝ እንግዲህ ጎሉን አስቆጥሮ ጨዋታውን 2-0 በሆነ ውጤት እንዲያሸንፉም ያደረጋቸውን አጋጣሚ ነው ትናንትና የተመለከትነው። ባርሴሎናዎች በዚህ ዓመት የላሊጋ፣ ኮፓ ዴል ሬይ፣ ሱፐር ኮፓ ደ ኤስፓና ዋንጫዎችን በማሸነፍ የሀገር ውስጥ ሶስቱንም ዋንጫዎች ጠቅልለው ወስደዋል። ድንቅ ጊዜንም እያሳለፉ ይገኛሉ የሃንሲ ፍሊክ ቡድን። ባርሴሎና እንግዲህ በአጠቃላይ ትላንትና ከኤስፓኞል ጋር ባደረገው ጨዋታ አንዳንድ አስገራሚ ነገሮችም ገጥመዋቸዋል። ሁለቱ ክለቦች እንግዲህ የከተማ ተቀናቃኝ እንደሆኑ ይታወቃል። ኤስፓኞልም የካታላን ከተማ ክለብ ነው። ባርሴሎናም በተመሳሳይ የካታላን ከተማ ክለብ እንደሆነ ይታወቃልና ትላንትና የካታላን ደርቢ ጨዋታን የተደረገው። ከጨዋታው በኋላ እንግዲህ ባርሴሎና ሻምፒዮን መሆናቸውን ካረጋገጡ በኋላ ደስታቸውን በሜዳ ላይ እየገለጹ ነበር። ትላንትና በኢስፓኞል ሜዳ ላይ ነው ጨዋታው የተደረገው። የባርሴሎና ቡድን አባላትም እንግዲህ ከጨዋታው መጠናቀቅ በኋላ በኢስፓኞል ሜዳ ላይ ደስታቸውን ሲገልጹ ታይተዋልና ነገር ግን ይሄ ነገር ያላስደሰታቸው የኢስፓኞል ሰዎች እንግዲህ የሜዳውን ውሃ ማጠጫ ያለ አይደል ከሳሩ ላይ የሚወጣ ወይም ደግሞ ሳሩ ላይ ከተገጠመው ነገር የሚወጣ ወደ ላይ የሚፈስ
ውሃው እንዳለ ይታወቃልና የባርሴሎና ተጫዋቾች ላይ እሱን ነገር ለማድረግ ሙከራዎችን አድርገዋል። ከሜዳም ለማባረር ማለት ነው ደስታቸውን እዛው በመልበሻ ክፍል አሊያ ደግሞ በሌላ ቦታዎች እንዲገልጹ፣ ሜዳው ላይ ግን ያንን ነገር እንዳያደርጉ የኢስፓኞል ሰዎች ውሃውን ከፍተውባቸው እንደነበር ተገልጿል። ነገር ግን ይህንን አጋጣሚ የተመለከቱት እንግዲህ የባርሴሎና ተጫዋቾችም የተረጨባቸውን ውሃ እንደ መልካም አጋጣሚ በመጠቀምም እየተራጩ ሲጨፍሩ ጭምር እንደነበር ነው ትናንትና የተመለከትነው። ከጨዋታው በኋላ ከተመለከትናቸው አስገራሚ ነገሮች መካከል አንደኛው ይሄ ነው። ላሚን ያማል ስላለን በጣም ደስተኞች ነን ብለዋል ፔድሪ። የባርሴሎና አማካይ ፔድሪ ቡድናቸው እንግዲህ ላሚን ያማልን መጠበቅ እንዳለበት ነው ከጨዋታው በኋላ የተናገረው። ላሚን ያማል ስላለን በጣም ደስተኞች ነን ሲልም የተናገረው ፔድሪ እሱን እንግዲህ በደንብ ልንንከባከበው ይገባል ሲልም ተደምጧል። ላሚን ያማል ቡድኑ በሚያሟሙቅበት ወቅት ያስቆጠረውን ተመሳሳይ 2 ግቦችን ያስቆጥሮ እንደነበር ነው ፔድሪ የተናገረው። ትናንትና በጣም ቆንጆ ጎል ነው ያስቆጠረው። የላሊጋ ዋንጫ ለቤተሰቦች የመታሰቢያ ይሁንልኝ፣ እነሱ እንግዲህ በአስቸጋሪ የጉዳት ወቅትም ከጎን የነበሩ ሲልም ጭምር ነው ፔድሪ ሀሳቡን የሰጠው። ትናንትና ባርሴሎና 2-0 በሆነ ውጤት አሸንፏል። በጨዋታው ላይ እንግዲህ በኤስፓኞል በኩል አንድ ተጫዋች በቀይ ካርድ ተሰናብቷል። በእርግጥ 80ኛው ደቂቃ ላይ ነው ተከላካዩ ካቤራ የተባለ የተከላካይ ስፍራ ተጫዋች ላሚን ያማልን በመማታቱ ምክንያት ነው ሆን ብሎ እንግዲህ ሆዱ አካባቢ በክንዱ በመማታቱ ምክንያት በጨዋታው ላይ በቀይ ካርድ እንዲወጣ ተደርጓል። 80ኛው ደቂቃ ላይ አካባቢ እንግዲህ ባርሴሎናዎች የትናንትናውን ጨዋታ በሙሉ ተቆጣጥረውት ነበር ማለት ይቻላል። የጨዋታውን እንግዲህ የኳስ ቁጥጥሩን እንኳን ብንመለከት ሙሉ ጨዋታው ላይ 75 በመቶ ኳሱን ተቆጣጥረው ሲጫወቱ ተመልክተናቸዋል። 12 የጎል ሙከራዎችን አድርገዋል። ትናንትና ከተመለከትናቸው አጋጣሚዎች መካከል ሮበርት ሌቫንዶስኪ ከከፍተኛ ግብ አስቆጣሪነቱ ጋር በተያያዘ ትናንትና በርከት ያሉ የግብ ዕድሎችን ሲሞክርም ነበር። ነገር ግን ጎል ማስቆጠር ያልቻለበትን አጋጣሚ ነው ትናንትና የተመለከትነው። ትናንትና ጎል ማስቆጠር አልቻለም። 65ኛው ደቂቃ ላይም በፈርሚን ሎፔዝ ተቀይሮ ለመውጣት ተገዷል። የከፍተኛ ግብ አስቆጣሪነት ፉክክር ላይ እንዳለ ይታወቃል ከኪሊያን ኤምባፔ ጋር። ነገር ግን ትናንትና ጎል ማስቆጠር አልቻለም። 2 ጨዋታዎች ናቸው የሚቀሩት። በእነዚያ ጨዋታዎች ላይ ይወሰናል ተብሎ ይጠበቃል። ባርሴሎና ትናንትና ማሸነፉን ተከትሎ ነጥቡን 85 በማድረስ በአንደኝነት ተቀምጧል። ሪያል ማድሪድ 78 ነጥቦችን የሰበሰበው። ስለዚህ ባርሴሎና ሻምፒዮን መሆኑን አረጋግጧል። ሪያል ማድሪድም ቢሆን ሁለተኛ ደረጃነቱን ያረጋገጠ ቡድን ነው። ሁለተኛ ደረጃ ይዞ እንደሚያጠናቀቅ የተረጋገጠ ጉዳይ ነው። አትሌቲኮ ማድሪድ 70 ነጥቦችን ስለያዘ እሱ ሶስተኛ ደረጃ ላይ ነው አሁን ላይ የተቀመጠው። ትናንትና በተደረገ ሌላኛው ጨዋታ አትሌቲኮ ማድሪድ ከሜዳ ውጭ ወደ ኦሳሱና ቀንቶ ኦሳሱናን ገጥሞ 2-0 በሆነ ውጤት ተሸንፏል። ሌላኛው ደግሞ ራዮ ቫይካኖ እና ሪያል ቤቲስ ያደረጉት ጨዋታ ነው። ሪያል ቤቲስ ይህንን ጨዋታ 2-2 በሆናቸው ውጤት ነው ማጠናቀቅ የቻለው። ትናንትና ማሸነፍ አልቻለም። በጨዋታው ላይ ኤስኮ አላርኮን ትናንትና ጎል ማስቆጠር የቻለበትን አጋጣሚ ተመልክተናል። በፍጹም ቅጣት ምት አንቶኒ ትናንትና ጎል ማስቆጠር አልቻለም በጨዋታው ላይ። ነገር ግን ጨዋታው ላይ ጥሩ ነገሮችን ማሳየት የቻለበትን አጋጣሚ ነው ትናንትና የተመለከትነው። ሪያል ቤቲስም ትናንትና ጨዋታውን ማሸነፍ አልቻለም። 2-2 በሆነ ውጤት ነው ጨዋታውን ያጠናቀቀው። ትናንትና የተደረጉ የስፓኒሽ ላሊጋ መርሃ ግብሮች እነዚህ ናቸው። ሄታፌና ቤልባውም ጨዋታቸውን አድርገው አትሌቲክ ቤልባው 2-0 በሆነ ውጤት ማሸነፍ ችሏል። ጉርዜታ እና ዳኒ ቪቪያን ናቸው ግቦቹን ለአትሌቲክ ቤልባው ማስቆጠር የቻሉት። ትናንትና የተደረጉ የስፓኒሽ ላሊጋ ጨዋታዎች ደግሞ እነዚህ ነው የሚመስሉት። ሌላኛው ትናንትና ሻምፒዮንነቱን ያረጋገጠው ቡድን አልኢቲሃድ ነው። የሳዑዲ አረቢያ ሊግን እየመራ የሚገኘው አልኢቲሃድ ከአልራኢድ ጋር ያደረገውን ጨዋታ ትናንትና 3-1 በሆነ ውጤት በማሸነፍ ሻምፒዮን መሆኑን አረጋግጧል። አልኢቲሃድ ነጥቡን 77 በማድረስ ነው የ2024-25 የሳዑዲ አረቢያ ሮሻን ሊግ ሻምፒዮን መሆኑን ያረጋገጠው። አልኢቲሃድ 14ኛ የሳዑዲ አረቢያ ሊግ ዋንጫውን ነው ማሳካት የቻለው። ካሪም ቤንዜማ በ3 የተለያዩ ሀገራት 3 የሊግ ዋንጫዎችን ማሳካት ችሏል። ፈረንሳዊው ተጫዋች ካሪም ቤንዜማ በእግር ኳስ ሕይወቱ 34ኛ ዋንጫውንም ነው ትላንትና ማሸነፍ የቻለበትን አጋጣሚ የተመለከት ነው። እንግዲህ ትላንትናውን ጨዋታ አልኢቲሃዶች 3-1 በሆነ ውጤት በማሸነፍ ነው ሻምፒዮን መሆናቸውን እንዲሁ ማረጋገጥ የቻሉት። በትናንትናው ጨዋታ ላይ እንግዲህ ስቴቨን ቤርጓይን፣ ዳኒሎ ፔሬራ፣ አብዱራህማን አልቡድ ትላንትና ግቦቹን ያስቆጠሩ ተጫዋቾች ናቸው ለአልኢቲሃድ። ካሪም ቤንዜማ ትላንትና ጎል ማስቆጠር ባይችልም ነገር ግን ሻምፒዮን መሆናቸውን ያረጋገጠ ተጫዋች ሆኗል። ክሪስቲያኖ ሮናልዶ በቀጣዩ ጨዋታ ላይ የማይሰለፍም የሚል መረጃ ደግሞ እየወጣ ይገኛል። አሁንም ከሳዑዲ አረቢያ ሊግ መረጃዎች ጋር በተያያዘ እንግዲህ ክሪስቲያኖ ሮናልዶ በአሁኑ ሳምንት በነበረው ጨዋታ ላይ እንዳልተሰለፈ ይታወሳል። በቀጣዩ ጨዋታ ላይ የማይሰለፍም የሚሉ መረጃዎች እየወጡ ይገኛሉ። በተለይ አልናስር ዛሬ ነው ጨዋታውን የሚያደርገው ከአልታውን ጋር መርሃ ግብሩን ያደርጋልና
ሮናልዶ በዚህ ጨዋታ ላይ አይኖርም የሚሉ መረጃዎች እየወጡ ይገኛሉ። ምን እንደተፈጠረ በርካቶች እየገመቱ ይገኛሉ። ከክለቡ ጋር ኮንትራቱን አላራዘመም፣ ምናልባት ከክለቡ ጋር ሊለያይ የሚችልበት እድልም አለ ሲሉ በርካቶች ሀሳቦቻቸውን እየሰጡ ይገኛሉ። ነገር ግን ክሪስቲያኖ ሮናልዶ በዛሬው ጨዋታ ላይም እንደማይሰለፍ ነው የተገለጸው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በተወዳጁ የእንግሊዝ ፕሪምየር ሊግ የ37ኛ ሳምንት ጨዋታ በቪላ ፓርክ አስተን ቪላ እና ቶትንሃም ሆትስፐርስ ጨዋታቸውን ያደርጋሉ። ሌላኛው ጨዋታ ቼልሲና ማንቸስተር ዩናይትድ የሚያደርጉት መርሃ ግብር ነው። እነዚህ ሁለት ጨዋታዎች እንግዲህ ለአስተን ቪላና ለቼልሲ በተለይ ወሳኝ ናቸው ተብሎ ማንሳት ይቻላል። ምክንያቱም በተወዳጁ የእንግሊዝ ፕሪምየር ሊግ የአውሮፓ ቻምፒየንስ ሊግን ደረጃ ይዞ ለማጠናቀቅ እነዚህ ቡድኖች ፍክክር ላይ ነው የሚገኙት። ቼልሲና አስተን ቪላ ተመሳሳይ 63 ነጥቦችን ይዘው በግብ ክፍያ ብቻ ተበላልጠው አምስተኛና ስድስተኛ ደረጃ ላይ ነው የተቀመጡት። ዛሬ አስተን ቪላ ከቶትንሃም ጋር እንዲሁ ደግሞ ቼልሲ ከማንቸስተር ዩናይትድ ጋር ሁለቱም በሜዳቸው ነው የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት የሚፎካከሩት ቡድኖች ሁለቱም በሜዳቸው ነው ጨዋታቸውን የሚያደርጉት። ቼልሲ እንግዲህ 63 ነጥቦችን ይዞ አምስተኛ ደረጃ ላይ ተቀምጧል። ስለዚህ የዛሬውን ጨዋታ መንገጫገጮች የሚገጥመው ከሆነ ወይም የሚሸነፍ ከሆነ ዋያቻ የሚወጣ ከሆነና አስተን ቪላ ነጥብ የሚያገኝ ከሆነ የአውሮፓ ቻምፒየንስ ሊግ ተሳትፎን የሚያገኝበትን ቦታ ማግኘት የሚችልበት አጋጣሚ ያለውና የዛሬው ጨዋታ እጅጉን ወሳኝ ይሆናል ተብሎ ይጠበቃል። ለሁለቱም ቡድኖች ማሸነፍ የግድ ይሆናል ተብሎ ነው የሚጠበቀው። ቪላ ፓርክ ላይ በሚደረገው ጨዋታ አስተን ቪላ የተሻለ የማሸነፍ ግምት ተሰጥቶታል። ከቶትንሃም አንጻር 66 በመቶ ይህንን ጨዋታ ያሸንፋል ብለው ግምት ሰጥተውታል አስተን ቪላ። ቶትንሃም በአንጻሩ 16 በመቶ ነው ግምቱን ያገኘው። 17ኛ ደረጃ ላይ ተቀምጧል አሁን ላይ ቶትንሃም ሆትስፐርስ። ያለፉትን የጨዋታ ውጤቶቻቸውን ስንመለከት እንግዲህ አስተን ቪላዎች ካለፉት 5 ጨዋታዎች 3ቱን አሸንፈው 2ቱን ተሸንፈዋል። ከተሸነፉባቸው ጨዋታዎች መካከል በማንቸስተር ሲቲ 2-1 እና በክሪስታል ፓላስ ደግሞ በኤፍኤ ካፕ 3-0 የተሸነፉበት ይገኙበታል። በአንጻሩ ግን ኒውካስል ዩናይትድን 4-1 አሸንፈዋል። ፉልሃምን 1-0 አሸንፈዋል። እንዲሁ ደግሞ በዚህ ሳምንት መጨረሻም ቦርንመዝን 1-0 ያሸነፉበት መርሃ ግብርም የሚታወስ ነው። ቶትንሃም ሆትስፐርስ በአንጻሩ ካለፉት 5 ጨዋታዎች ማሸነፍ የቻለው 2 ጨዋታዎችን ነው። ሁለቱንም ደግሞ በዩሮፓ ሊግ ያሸነፋቸው መርሃ ግብሮች ናቸው። ቦዶ ግሊምትን 3-1 እና እንዲሁ በመልሱ ጨዋታ 2-0 ያሸነፉበት ነው። በሊቨርፑል 5-1 ተሸንፈዋል። እንዲሁ በክሪስታል ፓላስ 2-0 እና ከዌስት ሃም ዩናይትድ ጋር ደግሞ 1-1 የተለያዩበት ጨዋታ ያለፉት 5ቱ የዚህ ቡድን መርሃ ግብሮች እንደሆኑ ይታወቃል። ይህ ጨዋታ ምሽት 3 ሰዓት ከ30 ሲል ይደረጋል። ሌላኛው ምሽት 4 ሰዓት ከሩብ ሲል የሚደረገው ጨዋታ ደግሞ ቼልሲና ማንቸስተር ዩናይትድን የሚያገናኘው ጨዋታ ነው። ይህም ጨዋታ እጅጉን ተጠባቂ መርሃ ግብር እንደሆነ የወጣላቸው መርሃ ግብር ያሳያል። ቼልሲዎች ጥሩ ግስጋሴ ላይ ይገኛሉ። ነገር ግን በሳምንቱ መጨረሻ በኒውካስል ዩናይትድ 2-0 በሆነ ውጤት መሸነፋቸውን እናስታውሳለን እና አሁንም የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ትልቅ ፉክክር ያደርጋሉ ተብሎ ይጠበቃል። ዛሬ ከማንቸስተር ዩናይትድ ጋር ይጫወታሉ። ቀጣይ ሳምንት ደግሞ በመጨረሻው ሳምንት የተወዳጁ እንግሊዝ ፕሪሚየር ሊግ መርሃ ግብር ደግሞ ከኖቲንግሃም ፎረስት ጋር ጨዋታቸውን ያደርጉና ሊጋቸውን ያጠናቅቃሉ። ከዛም የአውሮፓ ቻምፒየንስ ሊግ ይሳተፉ አይሳተፉ የሚለው ጉዳይ የሚረጋገጥ ይሆናል ተብሎ ነው የሚጠበቀው። በቼልሲ በኩል ኒኮላ ጃክሰን ባለፈው ሳምንት ቀይ ካርድ በመመልከቱ በዛሬው ጨዋታ ላይ አይኖርም። አሮናን ሴሜኖ፣ ከዛ በተጨማሪ ደግሞ ክሪስቶፈር ኢንኮንኩ፣ ማርክ ጉሂ፣ ዌስሊ ፎፋና እንዲሁ ደግሞ ዴቪድ ዳተር ፎፋናም በዛሬው ጨዋታ ላይ የማይኖሩ ናቸው። በቼልሲ በኩል ምናልባት በማንቸስተር ዩናይትድ በኩልም አይደን ሄቨን፣ ሌኒ ዮሮ፣ ማታያስ ደሊት፣ ዲኤጎ ዳሎ፣ ሌሳንድሮ ማርቲኔዝ እና ጆሹዋ ዘርክዚ በዛሬው ጨዋታ ላይ እንደማይኖሩ ነው እየተገለጸ የሚገኘው። የዛሬውን ጨዋታ ክሪስ ካቫና ጨዋታውን በመሃል ዳኝነት እንደሚመሩትም ተረጋግጧል። ዛሬ በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉ 2 መርሃ ግብሮች እነዚህን ነው የሚመስሉት። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል ተጫዋች ለማስፈረም እጅጉን ቀርበዋል። የመርሲሳይዱ ክለብ ሊቨርፑል የባየር ሌቨርኩዘኑን የመስመር ተጫዋች ጀረሚ ፍሪምፖንግን ለማስፈረም መቃረባቸውን ነው ዘገባዎቹም ያሳዩት። የፕሪሚየር ሊጉ ሻምፒዮናዎች ሊቨርፑል ተጫዋቹን ለማስፈረም የሚደረገውን ንግግርም ወደ መጨረሻው መቃረቡን ነው ዘ አትሌቲክ እያስነበበው። የ24 ዓመቱ የቀይ መስመር ተጫዋች የሆነው ጀረሚ ፍሪምፖንግ ሊቨርፑልን የመቀላቀል ከፍተኛ ፍላጎት እንዳለው ነው የሚነገረው። ትሬንት አሌክዛንደር አርኖልድ በነፃ ዝውውር እንግዲህ ያጡት ሊቨርፑሎች ጀረሚ ፍሪምፖንግን ለማስፈረም 35 ሚሊዮን ዩሮ አካባቢ እንደሚያወጡ ነው እየተገለጸ የሚገኘው። ሊቨርፑሎች ግን ምናልባት ጥሩ ተተኪ ሊያገኙ የሚችሉበት እድል ሰፊ ነው ተብሎ ይታሰባል። ጀረሚ ፍሪምፖንግ በባየር ሌቨርኩዘን እና በኔዘርላንድ ብሔራዊ ቡድን በጣም ጥሩ ጊዜያቶችን እያሳለፈ የሚገኝ ተጫዋች ነውና እንግዲህ በሊቨርፑል ቤትም የተሻሉ ጊዜያቶች ሊያሳልፍ የሚችልበት እድል ይኖረዋል ተብሎ ይጠበቃል። የተጫዋችም እንግዲህ ወደ ሊቨርፑል ሊያመራ የሚችልበት እድል አሁን ላይ ሰፊ እንደሆነ ነው ዘገባዎች እያሰፈሩ የሚገኙት።
ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ደግሞ ባየር ሌቨርኩሰኖች ፍሎሪያን ቨርትስን እንግዲህ ሊቨርፑል ወይም ማንቸስተር ሲቲን እንዲቀላቀል ብቻ ይፈልጋሉ ተብሏል። ምክንያቱም የጀርመኑ ክለብ ባየር ሚኒክ የዚህ ተጫዋች በጣም ቀንደኛ ፈላጊ እንደሆነ ይነገራልና እንግዲህ ለዚህ ቡድን አሳልፈው መስጠት ግን ፍላጎት የላቸውም። ባየር ሌቨርኩዘኖች ለተቀናቃኛቸው ይህንን ወሳኝ ተጫዋቻቸውን አሳልፈው መስጠት አይፈልጉም። በአንጻሩ ራቅ አድርገው ለመስጠት ፍላጎት አላቸው። ስለዚህ ለእንግሊዞቹ ክለቦች ምናልባት ሊለቁት እንደሚችሉ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ፍሎሪያን ቨርትስ ለወደፊት ህይወቱ እስካሁን ምንም አይነት ውሳኔን አላደረገም። እሱና ባልደረቦቹም ከሊቨርፑልና ከማንቸስተር ሲቲ ጋር ከተገናኙ በኋላ ምርጫቸውን እያጤኑ እንደሆነም እየተገለጸ ነው። ፍሎሪያን ቨርትስ ወደ ባየር ሚኒክ የማይሄድበት እድልም ይኖራል ተብሎ ነው የሚታሰበው። ይህ ተጫዋች እንግዲህ በእርግጠኛት ወደ ሚኒክ መሄድ እንደሚፈልግና ከነርሱ ጋር ቅድመ ውል መፈራረሙም የሚናገሩ ዘገባዎች እውነት እንዳልሆኑ ነው ስካይ ጀርመኒ መረጃውን ያጋራው። ሁሉም አማራጮች አሁን ላይ በጠረጴዛው ላይ ይገኛሉ። ውሳኔው የተጫዋቹ ብቻ እንደሆነ እየተገለጸ ይገኛል። የሌቨርኩዘኑ አስተዳደር ፍሎሪያን ቨርትስን መልቀቅ ከፈለገ ወደ ፕሪሚየር ሊግ የማዘወር ፍላጎት ነው ያላቸው። በእንግሊዝ የቨርትስ ዋጋ መክፈል የሚችሉ ክለቦች እንዳሉ ይታሰባል። ይህ በእንዲህ እንዳለ ባየር ሌቨርኩሰኖች ቀጥተኛ ተቀናቃኙን የማጠናከር ፍላጎትም የለውም ብለዋል ስካይ ጀርመኒ ባወጣው መረጃ። ኢብራሂማ ኮናቴ በሊቨርፑል ቤት የረጅም ጊዜ ቆይታ ላይ ጥርጣሬ ስላለበት ሊቨርፑሎች በመሃል ተከላካይ አማራጭ ላይ አእምሯቸውን ከፍተዋል። ስለዚህም አሁን ላይ ሌሎች ተጫዋቾችን ለማስፈረምም ሙከራ ያደርጋሉ ተብሎ ይጠበቃል። ሌላኛው ስለምናነሳው ከሊቨርፑል ጋር በተያያዘ አደም ዋርተንን የተመለከተ መረጃ ነው። ከዚህ በፊት አንድ ዘገባን ሰርተን ነበር ከዚህ ተጫዋች ጋር በተያያዘ። አደም ዋርተን እጅግ አስደናቂ ተጫዋች እንደሆነና ወደፊት ምናልባት ስማቸው በደንብ ከሚነሱ ተጫዋቾች መካከል አንደኛው እንደነበር እንግዲህ በርከት ያሉ ጊዜያቶች ከዚህ በፊት አንስተው እንደነበር እናስታውሳለን። አደም ዋርተንን ስለ ታዳጊ ኮከቦች ስናነሳ ማለት ነው። አሁን ላይ ትልልቅ የአውሮፓ ክለቦች የሚፈልጉት አይነት ተጫዋች ሆኗል የክሪስታል ፓላስ አደም ዋርተን። ይህንን ተጫዋች ለማስፈረም ሊቨርፑል በትልቁ እየተከታተለው እንደሆነ እየተነገረ ይገኛል። ከዚህ በፊት ከማንቸስተር ዩናይትድ ጋር ስሙ ሲነሳ እንደነበረ እናስታውሳለን። ማንቸስተር ሲቲዎችም እንዲሁ የሮድሪ ተተኪ አድርገው የሚያስቡት ተጫዋች አደም ዋርተን ነውና በትልልቅ ክለቦች አሁን ላይ እየተፈለገ ይገኛል። ይህንን ተጫዋች ሊቨርፑል በዚህ የክረምት ተጫዋቾች የዝውውር መስኮት ለማስፈረም ሙከራዎችን እያደረገ እንደሆነ መረጃዎች እየወጡ ነው። አርሰናልን የተመለከቱ መረጃዎችን እናንሳ። ሪያል ማድሪዶች እንግዲህ የዴን ሆችሰንን ዝውውር ለመጨረስ በጣም እየቀረቡ እንደሆነ የሚያሳዩ መረጃዎች እየወጡ ይገኛሉ። እንግዲህ ይሄ መረጃ አርሰናልን ያሳርፋል ተብሎ ሲጠበቅ ነበር። ምክንያቱም የአርሰናሉንም ዊሊያም ሳሊባንም እንግዲህ ለማስፈረምና እንዲሁ ለማባበልም ሙከራዎችን ሲያደርጉ እንደነበር የምናስታውሰው ጉዳይ ከመሆኑ ጋር በተያያዘ ነገር ግን ሪያል ማድሪዶች አሁን ላይ ዴን ሆችሰንን የዝውውሩን ከጨረሱ በኋላ ፊታቸውን ወደ ዊሊያም ሳሊባም ሊመልሱ እንደሚችሉ ዘገባዎች እየወጡ ነው። ፋብሪዚዮ ሮማኖ በተለይ ይህንን መረጃ አረጋግጦታል። ሌሎች ጋዜጠኞችም ይህንን መረጃ እየተቀባበሉት ይገኛሉ። ሪያል ማድሪድ የዊሊያም ሳሊባን ዝውውርም ለመጨረስ ሙከራዎችን ያደርጋል ተብሎ ይጠበቃል። ጥረቱ ካልተሳካ ግን የሊቨርፑሉን የመሃል ተከላካይ ኢብራሂማ ኮናቴን ለማስፈረም ሙከራዎችን ያደርጋል ብሏል ፍሎሪያን ፕሌተንበርግን በመረጃው። ሪያል ማድሪዶች ግን ወደ ዊሊያም ሳሊባ ዝውውር የሚመለሱት አርሰናል የሳሊባን ኮንትራት ማደስ ካልቻለ ብቻ ነው። በዚህ ወር መጀመሪያ ላይ ባደረጉት ሙከራ በዚህ ክረምት እሱን ማስፈረም የማይቻል መሆኑን በደንብ አውቀዋል ሪያል ማድሪዶች። ነገር ግን አባብለው ኮንትራቱን እንዳያራዝምና በቀጣዮቹ ጥቂት ጊዜያቶችም እንደ ትሬንት አሌክዛንደር አርኖልድ እንደ ኬሊያን ኤምባፔ ጭምር ይህንን ተጫዋችን በነጻም ወደ ሪያል ማድሪድ የመውሰድ ፍላጎትም እንዳላቸው ጭምር የሚያሳዩ መረጃዎች እየወጡ ይገኛሉና ሪያል ማድሪድ ተመሳሳይ ስትራቴጂንም ለመከተል ፍላጎት እንዳላቸው ነው እየተገለጸ የሚገኘው። ስለዚህም አርሰናሎች በፍጥነት ይህንን ተጫዋች ኮንትራት ለማራዘም ሙከራዎችን ያደርጋሉ ተብሎ ነው እንደሚጠበቅ እየተገለጸ የሚገኘው። ስለዚህም ሪያል ማድሪዶች እንግዲህ ወደ ዊሊያም ሳሊባ የሚመለሱት አርሰናል ኮንትራቱን ማደስ ካልቻለ ነው። በዚህ ወር መጀመሪያ ላይ ባደረጉት ሙከራ ላይ በዚህ ክረምት እሱን ማስፈረም ግን በደንብ እንደማይቻል አረጋግጠዋል ብለዋል ፋብሪዚዮ ሮማኖ በመረጃው። በዚህ የውድድር ዓመት በአርሰናል ቤት ትችቶች እየተሰነዘረባቸው ከሚገኙ ተጫዋቾች መካከል አንደኛው ካፕቴን ማርቲን ኦዴጋርድ ነው። እንግዲህ አለን ሺረር የቀድሞው የኒውካስል ዩናይትድ ሌጀንድ እንዲሁ የእንግሊዝ ፕሪሚየር ሊግም ከፍተኛ ግብ አስቆጣሪና ሌጀንድ ሀሳቡን ይሰጣል። ማርቲን ኦዴጋርድን እኔ መተቸት የምጀምረው ወሳኝ አጥቂ አርሰናል ካስፈረመ በኋላ ነው። ምንም ለውጥ ያኔ ካላመጣም ያኔ ማርቲን ኦዴጋርድን መተቸት እጀምራለሁ። ኦዴጋርድን ለመተቸት ጊዜው በጣም ገና ነው። ወሳኝ አጥቂ ሲኖር ነው ኳስ አመቻችተህ ስታቀበል ሊያስቆጥርልህ የሚችለውና አሁን ላይ መተቸቱ ተገቢ አይደለም ሲልም ጭምር ሀሳቡን ሰጥቷል አለን ሺረር። የሰሜን ለንደኑ ክለብ አርሰናል በትላንትናው ዕለት በሚቀጥለው የ2025-26 የውድድር ዘመን የሚጠቀሙበትን ዋና ማሊያ ይፋ አድርገዋል።
አዲሱ የአርሰናል የሜዳ ማሊያ በ85 ፓውንድም ሽያጭ መቅረቡ ሲገለጽ ስምና ቁጥር ለመጻፍ ተጨማሪ 7 ፓውንድ እንደሚጠየቅም ነው የተነገረው። የማሊያው ዋጋ ከ2024-25 የውድድር ዘመን የ5 ፓውንድ ጭማሪ መደረጉም ተነግሯል። በሚቀጥለው ዓመት ዳቪድ ራያ የአንድ ቁጥር ማሊያን የሚለብስ ሲሆን ኢታን ዋኔሪም በ22 ቁጥር ማሊያ በቀጣዩ የውድድር ዓመት እንመለከተዋለን ተብሎ ይጠበቃል። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ዋንጫውን ማሸነፍ እንፈልጋለን ብሏል ብሩኖ ሚጌል ፈርናንዴስ። የማንቸስተር ዩናይትድ አምበል ብሩኖ የማንቸስተር ዩናይትድ ማሊያን መልበስ ህልሙ እውን የሆነበት እንደሆነም ይገልጻል። እዚህ መጫወት ልዩ ስሜት አለው የሚለው እንግዲህ ብሩኖ ክለቡ ለረጅም ጊዜ ስከታተለው ነበር፣ ማሊያውን መልበስም ህልሜ እውን የሆነበት ነው ሲልም ተናግሯል። ማንቸስተር ዩናይትድ ውስጥ አላማው 4 ውስጥ መጨረስ አይደለም ሲልም ለፕሪሚየር ሊግ ዋንጫ መፋለም አለብን ሲልም እንዲሁ ተናግሯል። ለሊጉ ዋንጫ መፋለም እንዳለብን ታሪክ ያስገድደናል፣ ይሄ ወደፊትም መቀጠል አለበት ሲል ብሩኖ ሚጌል ፈርናንዴስ ይናገራል። የፍጻሜ ጨዋታ የምትጫወተው ሳይሆን የምታሸንፈው ነው የሚለው ብሩኖ የምፈልገውም ከመጨረሻው ፊሽካ በኋላ የማንቸስተር ዩናይትድን ሻምፒዮንነት ነው ሲልም ነው እንዲሁ የተናገረው። ሁለታችንም ጥሩ ዓመት ባናሳለፍም ፍጻሜ ግን ፍጻሜ ነው፣ ዋንጫውን ማሸነፍ እንፈልጋለን ሲል ብሩኖ ሚጌል ፈርናንዴስ ነው ከቶትንሃም ጋር ከሚደረገው ጨዋታ ጋር በተያያዘ ሐሳቡን የሰጠው። ሩበን አሞሪም ማንቸስተር ዩናይትድ ዩሮፓ ሊጉን ካላሸነፈ ስለሚኖረው ምላሽ ይናገራል። በጣም የከፋ ይሆናል፣ ያንን እንደ ምክንያትነት መጠቀም አልፈልግም፣ ነገር ግን በእውነቱ ከባድ ነው የሚሆነው ከደጋፊዎች ትዕግስትና ከእናንተም ጋዜጠኞች ሁኔታ አንጻር ካላሸነፍን በሚቀጥለው ዓመት የመጨረሻው ሊሚት ላይ እንሆናለን። ሁሉንም ነገር ለመቀጠል ፍጹም መሆን አለብን፣ ይህንን አውቃለሁ። ስለዚህም እንደዛ አይሆንም፣ በዚያ መንገድ መቀጠል የተሻለ አይደለም። ይህ በእናንተ ላይ የሚኖረው ጫናን ይጨምረዋል ወይ ተብሎም ተጠይቆ ነበር። አዎ በሚገባ ብሏል። ዋንጫውን ካላሳካን ያ እንደሚሆን ግልጽ ነው፣ ነገር ግን ስለዚህ ጉዳይ አልጨነቅም አሁን ላይ ሲልም ነው የተደመጠው ሩበን አሞሪም። የዩሮፓ ሊግ ዋንጫ ትልቅ ተጽዕኖ እንደሚኖረው ነው እየተገለጸ የሚገኘው። የማንቸስተር ዩናይትድ ባለስልጣናት ቡድኑ የዩሮፓ ሊግን ዋንጫ ማሳካት የሚችል ከሆነ በዝውውር መስኮቱ ተጨማሪ ወጪን ለማውጣት ፍቃደኞች እንደሚሆኑ ለአሰልጣኝ ሩበን አሞሪም ቃል ገብተውለታል ተብሏል። የዩናይትድ ባለስልጣናት እንግዲህ ክለቡ የዩሮፓ ሊግን ባለክብር መሆን ከቻለ በክረምቱ እስከ 200 ሚሊዮን ፓውንድ የሚጠጋ ገንዘብም በዝውውር መስኮቱ ላይ ኢንቨስት ሊደረግለት እንደሚችልና እንደዛም ደግሞ እቅዳቸው እንደሆነ ነው እየተገለጸ የሚገኘው። በተለይ ትናንትና ጊቭ ሚ ስፖርት የተባለው የመረጃ ምንጭ እንዳወጣው ከሆነ ማንቸስተር ዩናይትድ ዩሮፓ ሊጉን ማሸነፉ ብዙ ነገሮችን በዝውውር መስኮቱ ላይ ሊያስተካክልለት እንደሚችል ይታመናልና ይሄ ጨዋታ በጣም ወሳኝ ይሆናል ተብሎ ይጠበቃል ለማንቸስተር ዩናይትድ። ይህንን ዋንጫ ለእናንተ ለመስጠት የምንችለውን ሁሉ እናደርጋለን ብሏል። ይህን የተናገረው ዲኤጎ ዳሎ ነው ለደጋፊዎች መልእክቱን ሲያስተላልፍ። ይህንን ዋንጫ ለእናንተ ለመስጠት የምንችለውን ሁሉ እናደርጋለን፣ ምክንያቱም እናንተ ከሁሉም በላይ ሁሉ ነገር ይገባችኋል ሲል ነው ለደጋፊዎቹ ሀሳቡን የሰጠው። እነዚህ ደጋፊዎች ለዓመታት ከኛ ጋር ብዙ ስቃይን ሲላዩ ምርጡን የሚገባቸው አሁን ላይ ይመስለኛል። ስለዚህም ይህንን ውድድር ማሸነፍ በጣም አስፈላጊ እንደሆነ ማውቃለሁ ብሏል። እርግጠኛ ነኝ ሁሉም በመልበሻ ክፍል ውስጥ እና ደግሞ ሁሉም ሰራተኞች ያለብንን ኃላፊነት እንደሚረዱት፣ ምክንያቱም አንድ ላይ ሆነን ሰዎች ከሚያስቡት በላይ በጣም ጠንካራ ስለሆነን ሲልም ነው ዲኤጎ ዳሎ ከዩሮፓ ሊግ ፍጻሜ ጨዋታ ጋር በተያያዘ ሀሳቡን የሰጠው። የቀድሞ የማንቸስተር ዩናይትድ የግራ መስመር ተከላካይ የነበረው ፈረንሳዊው ፓትሪክስ ኤቭራ ይናገራል። ስለ ሰር አሌክሳንደር ቻፕማን ፈርጉሰን የአሁኑን ዩናይትድ ቢያሰለጥኑት ኖሮ 10 ቤት ይገቡ ነበር ሲል የተናገረው። ጸጉር በሚያቆመው ቁጣቸውና በጫማ ተወርዋሪነታቸው ምክንያት ምን ያክል ተጫዋቾች እንግዲህ ሲያለቅሱ እንደተመለከትኩ ታውቃለህ ወይ? የእውነት እንግዲህ በጣም ከባድ ነበሩ ሲልም ነው ሀሳቡን የሰጠው ፓትሪስ ኤቭራ። አሰልጣኝ ሩበን አሞሪም ከዛሬው የቼልሲ ጨዋታ አስቀድሞ ትናንትና ከጋዜጠኞች ጋር ቆይታን አድርገዋል። በርከት ያሉ ጉዳዮችንም አንስተዋል። ጨዋታውን ለማሸነፍ ወደ ሜዳ እንገባለን። ይህንን ለማድረግ ደግሞ ጥሩ ብቃት ማሳየት ይኖርብናል። በፕሪሚየር ሊጉ ነጥቦችን መሰብሰብ ይኖርብናል ሲልም ጭምር ነው የተናገረው። ከዌስትሃም ዩናይትዱ ጨዋታ በኋላ በፕሪሚየር ሊጉ የምንጫወትበት መንገድ በተወሰነ መልኩ መቀየር እንዳለብን ነው የተወያየ ነው። እናም ማስተካከል ያሉብን ጉዳዮችን ለይተን አውቀናል። ለምሳሌ ያክል በዛ ጨዋታ ላይ ብዙ ማስቆጠር የነበሩብን እድሎችን ፈጥረን ነበር፣ ነገር ግን አልተጠቀምንባቸውም። ከዛሬው ጨዋታ በኋላ ለዩሮፓ ሊግ ፍጻሜ የሚሆን በቂ የማገገሚያ ጊዜ ይኖረናል ሲልም ነው የተናገረው። ስለዚህ ዛሬ አብዛኞቹ ቋሚ ተሰላፊ ተጫዋቾች ይኖራሉ ተብሎ ነው የሚጠበቀው። ለፍጻሜው ጨዋታ ልንዘጋጅ የምንችልበት ምርጡ መንገድ እንደዚህ አይነት ጨዋታዎችን በማድረግ ነው። አሁን ላይ ሙሉ ትኩረቴ በዛሬው የቼልሲ ጨዋታ ላይ ነው። ጨዋታውንም የማሸነፍ ፍላጎት ነው ያለን።
ለቸልሲው ጨዋታ የትኞቹን ተጫዋቾች በቋሚ አስተላለፍ ውስጥ እንደማካትት አውቃለሁ። እናም በዛሬው ጨዋታ ላይ የሚፈጠረውን በመመልከት ለፍጻሜው ጨዋታ የሚዘጋጁንን ጥሩ ነጥቦችንም ወስዳለሁ። በፍጻሜው ጨዋታ ላይ ላይደርስ የሚችል ጉዳት የሚያስተናግድ ስጋት ያለበት ተጫዋች በዛሬው ጨዋታ ላይ አናሳትፍም። የሌኒ ዮሮ ከማቲያስ ደሊት ጋር ተመሳሳይ የሆነ ጉዳት ነው ያጋጠመው። እኔ ለቀጣዩ የውድድር ዓመት ሊኖረን የሚችለው የቡድን ስብስብን ሳስብ ነበር። እናም የሚኖሩን ተጫዋቾች ሙሉ ጤነኛ ሊሆኑ ይገባልም ነው ያለው። በዌስትሃም ዩናይትዱ ጨዋታ ወቅት ሉክ ሾውን ቀይሬ ያስወጣሁት ምክንያት ግልጽ ነበር። ምክንያቱም እርሱ ለጉዳት ተጋላጭ ስለሆነ ኃላፊነት መውሰድ አልፈልግም። በተጫዋቾች ላይ ጠንቃቃ ልንሆን ይገባናል። ልክ እንደ ሉክ ሾው፣ ማውንት በመሳሰሉት ላይ በጣም ልንጠነቀቅ ይገባናል ሲልም ጭምር ነው አሰልጣኝ ሩበን አሞሪም ከዛሬው ጨዋታ ጋር በተያያዘ ሀሳቡን የሰጠው። የአካዳሚ የመሃል ሜዳ ተከላካይ የሆነው ጃይደን ኒግዋሺ የሚባል ተጫዋች አለ። የበርካታ የአውሮፓ ታላላቅ ክለቦችን ትኩረት እየሳበ ይገኛል። የማንቸስተር ዩናይትድ የአካዳሚ ተጫዋች ነው። የ16 ዓመቱ እንግዲህ የአካዳሚ ፍሬ ወይም የካሪንግተን ፍሬ ኒግዋሺ ለማንቸስተር ዩናይትድ ከ18 ዓመት በታች ቡድን የመጀመሪያ የሊግ ጨዋታውን በመጋቢት ወር መጀመሪያ ላይ ማድረግ የቻለ ሲሆን ይህንን ጨዋታ ካደረገ ከጥቂት ሳምንታት በኋላም ለማንቸስተር ዩናይትድ ከ21 ዓመት በታች ቡድንም የመጀመሪያ ጨዋታውን ማድረግ እንደቻለ ነው የሚነገረው። በተጨማሪም ተጫዋቹ የጣሊያን ፓስፖርት ያለው ሲሆን ማንቸስተር ዩናይትድ ተጫዋቹን ይፋዊ እንግዲህ ውል በማስፈረም በካሪንግተን ለማቆየትም ሙከራዎችን እያደረገ ይገኛል። ዘገባው የማንቸስተር ኢቭኒንግ ኒውስ እንደሆነ ነው መረጃዎች የሚያወጡት። ከዚሁ ከታዳጊዎች ጋር በተያያዘ የዩናይትድ የዓመቱ ምርጥ ወጣት ተጫዋች ይፋ ተደርጓል። ማንቸስተር ዩናይትድ የዘንድሮ የውድድር ዓመቱ ምርጡ ወጣት ተጫዋች ይፋ አድርገዋል። በዚህ መሰረት እንግሊዛዊው የግራ መስመር ተጫዋች የሆነው ሃሪ አማስ የዓመቱ ምርጥ ወጣት ተጫዋች ሽልማትን ማሸነፍም ችሏል። እንግዲህ ባለፉት 5 ዓመታት ኢታን ዊትሌይ፣ ኮቢ ማይኖ፣ አሌሃንድሮ ጋርናቾ፣ ሾርታየር እና አንቶኒ ኤላንጋ በተከታታይ እንግዲህ የዓመቱ ምርጥ ወጣት ተጫዋች ሽልማትን ማሸነፋቸው የሚታወስ ነው። ዘንድሮ ደግሞ ጊዜው የሃሪ አማስ ነው። ለፍጻሜው ለመዘጋጀት የቸልሲ ጨዋታ ወሳኝ ነው ብሏል አሞሪም። ማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ለፍጻሜው ጠንካራ ዝግጅት ለማድረግ ጨዋታውን በጥሩ ሁኔታ መንቀሳቀስ አስፈላጊ ነው ብለዋል። ለፍጻሜው ጨዋታ በደንብ ለመዘጋጀት ለቸልሲ ጨዋታ ትልቅ ግምት መስጠት ግድ ነው ብለዋል ሩበን አሞሪም ሲናገሩ። እንግዲህ በጨዋታው ላይ ጥሩ መንቀሳቀስና ነጥብ ይዘን መውጣት ይኖርብናል። የቸልሲ ጨዋታ በራሱ በጣም አስፈላጊ ነው። ዓላማችንም ጨዋታውን ማሸነፍ ነው ብለዋል አሰልጣኝ ሩበን አሞሪም ሲናገሩ። በቸልሲ ጨዋታ መጫወት ወይም ደግሞ አለመጫወት በፍጻሜው የሚኖረን አስተላለፍ ይወስነዋል ማለት እንዳልሆነም ተጫዋቾቹ ማወቅ አለባቸው ሲልም ነው ሩበን አሞሪም እንዲሁ እየተናገረ የሚገኘው። ከዩናይትድ ጋር በተያያዘ መጨረሻ ላይ የምናነሳው መረጃ የኑሱር ማዝራዊን ሀሳብ ነው። የማንቸስተር ዩናይትዱ የመስመር ተጫዋች የሆነው ኑሱር ማዝራዊ ቡድኑ እንግዲህ በቶትንሃም በተደጋጋሚ ቢሸነፍም የፍጻሜው ጨዋታ ሲሆን ግን የተለየ ድባብ እንደሚኖረው ይገልጻል። በዚህ ዓመት በቶትንሃም 3 ጨዋታዎችን ተሸንፈናል፣ ነገር ግን ይህ ዩሮፓ ሊግ ፍጻሜ ነው፣ ፍጹም የተለየ ጨዋታ ነው ሲልም ነው ኑሱር ማዝራዊ የተናገረው። የዩሮፓ ሊግ ዋንጫን ማሸነፍ ትልቅ ስኬት ነው፣ ነገር ግን በፕሪሚየር ሊግ አስከፊ ውድድሩን አይቀይረውም ሲልም ነው ኑሱር ማዝራዊ ጨምሮ የተናገረው። የፊታችን ረቡዕ ደግሞ ወሳኙ ተጠባቂው የፍጻሜ ጨዋታ ይደረጋል። በሳን ማሜስ በስፔን በአትሌቲክ ቤልባኦ ሜዳ ጨዋታው ይደረጋል። ሪያል ማድሪድን የተመለከቱ መረጃዎችን እናንሳ። ማድሪድ ተጫዋች ለማስፈረም ተስማምቷል። ሪያል ማድሪድ የቦርንመዙን የተከላካይ ስፍራ ተጫዋች የሆነው ዲን ሃውችሰንን ዝውውር በማጠናቀቅ ላይ መሆናቸው ነው የተገለጸው። ሎስ ብላንኮቹ ተጫዋቹ ያለውን 50 ሚሊዮን ፓውንድ የኮንትራት ማፍረሻም ክፍያ መክፈላቸው ተነግሯል። ሪያል ማድሪድ ከተጫዋቹ ጋር በግል የሚደረገውን ንግግር ለስምምነት መቃረቡ ነው የተጠቆመው። ሪያል ማድሪድ ተጫዋቹ በዓለም ክለቦች ዋንጫ ውድድር እንዲሳተፍም እንደሚፈልጉ ጭምር ነው እየተነገረ የሚገኘውና የዚህ ተጫዋችን ንግግር አሁን ላይ ወደ ማጠናቀቁ እየተቃረቡ ይገኛሉ። ማርቲን ዙቤሜንዲ ወደ ሪያል ማድሪድ አሁንም ያላለቀና እውን ሊሆን የሚችል ጉዳይ ነው እየተባለ ይገኛል። ዲያሪዮ አስ ነው ይህንን መረጃ የወጣው። ምንም እንኳን አርሰናሎች ድርድሩን በላቀ ደረጃ ላይ ቢያደርጉም ስምምነቱንም በሙሉ እንግዲህ እያጠናቀቁ ቢሆንም ነገር ግን ሪያል ማድሪዶች የተስፋ ጭላንጭልም ቢሆን ሙከራዎችን ማድረግ እንደሚፈልጉ ነው የተገለጸው። በተለይ ሻቪ አሎንሶ የዚህ ተጫዋች እንግዲህ ፈላጊ ወይም ደግሞ አድናቂ እንደሆነ ይነገራልና ይህንን ተጫዋች በዛው በስፔን ለማቆየት ሙከራዎችን በትንሹም ቢሆን ሙከራዎችን እንዲያደርጉ እየጠየቀም ይገኛል። ነገር ግን አርሰናል ግን የተሻለ ቦታ ላይ የሚገኝ ቡድን ነው። ሌላኛው ከሪያል ማድሪድ ጋር የሚነሳው ስም ደግሞ የቤኔፊካው የግራ መስመር ተመላላሽ የሆነው አልቫሮ ፈርናንዴስ ካሬራስ ዝውውር ነው። የዚህ ተጫዋች ዝውውርንም ቅድሚያ የሚሰጡት ጉዳይ ሆኗል ሪያል ማድሪዶች። አሁን ላይ እንግዲህ ሪያል ማድሪድ ተጫዋቹን ለማስፈረምም ግፊት እያደረገ እንዳለ ነው ማርካ የተባለው የመረጃ ምንጭ የገለጸው።
ሪያል ማድሪድ አልቫሮ ፈርናንዴስ ካሬራስን ማስፈረም የማይችል ከሆነ የቦርንመዙን የግራ መስመር ተመላላሽ ሚሎስ ኬርኬዝንም ሁለተኛ አማራጭ አድርገው በዝርዝራቸው ውስጥ ይዘውታል የሚሉ መረጃዎችም እንዲሁ እየወጡ ይገኛሉ። እንግዲህ ሪያል ማድሪድ ከነዚህ ሁለት ተጫዋቾች አንዱን ለማስፈረም ሙከራዎችን ያደርጋል። አልቫሮ ካሬራስ ግን በቤኔፊካ 55 ሚሊዮን ዩሮ የውል ማፍረሻ ተለጥፎበታል። ነገር ግን የእንግሊዙ ክለብ ማንቸስተር ዩናይትድ ይህንን ተጫዋች በ18 ሚሊዮን ዩሮ የመግዛት አማራጭ አለው። እኒያም በሪያል ማድሪድ በኩል ይህ ጉዳይ በስምምነቱ ትልቅ እንቅፋት ሊሆን ይችላል የሚል ሀሳብ ቢኖርም ተጫዋቹ ግን ወደ እንግሊዝ ተመልሶ መጫወት እንደማይፈልግ ከአሁን በፊት በግልጽ መናገሩ ይታወሳልና ዝውውሩን ለሪያል ማድሪድ ቀላል ያደርገዋል ተብሎ ነው የሚጠበቀው። ሪያል ማድሪድ የአልቫሮ ካሬራስን ዝውውር በተመለከተ ከፖርቱጋሉ ክለብ ቤኔፊካ ጋርም በአሁኑ ሰዓት ይፋዊ ድርድሮችን መጀመሩ እየተነገረ ነው። እንዲሁም በቤኔፊካ የአልቫሮ ካሬራስ በሪያል ማድሪድ ራዳር ውስጥ መግባትን ተከትሎ ገና ካሁኑ የተጫዋቹ ተተኪን ማፈላለግ እንደጀመሩ ጭምር ሬሌቮ መረጃውን አጋርቷል። አልቫሮ ካሬራስ ፈርናንዴስ አዲሱ የሪያል ማድሪድ የግራ መስመር ተመላላሽ ለመሆንም ዝግጁ የሆነ ይመስላል። ሪያል ማድሪድም ተጫዋቹን ለማስፈረም ውሳኔዎችን አሳልፈዋል። ተጫዋቹም ሪያል ማድሪድን መቀላቀል እንደሚፈልግ የተገለጸ ሲሆን በዚህም የሪያል ማድሪድ የተጫዋቹን ፊርማን በሚቀጥሉት 2 ሳምንታት ማጠናቀቅ እንደሆነ ጭምር ነው ሬሌቮ መረጃውን ያጋራው። ማንቸስተር ሲቲን ደግሞ የተመለከቱ መረጃዎችን እናንሳ። ማንቸስተር ሲቲ በሚቀጥለው ሳምንት ለቲጃኒ ራይንደርስ ለኤሲ ሚላን መደበኛ የዝውውር ጥያቄን ያቀርባሉ ተብሎ ይታሰባል። ቲጃኒ ራይንደርስ በሚላንና በማንቸስተር ሲቲ በማክበርም እስከ ውድድር ዘመኑ የመጨረሻ ጨዋታዎች ድረስ ማተኮር ይፈልጋል። ማንቸስተር ሲቲ 8 ቁጥር ቦታ ላይ ዋነኛው ኢላማ ቲጃኒ ራይንደርስ እንደሆነ ፋብሪዚዮ ሮማኖ መረጃውን አጋርቷል። ኤርሊንግ ሃላንድ በርከት ያሉ ሀሳቦችን ሰጥቷል። እዚህ ከማንቸስተር ሲቲ ጋር ያለኝን ኮንትራት ለ10 ዓመታት ያራዘምኩት በዚህ ፕሮጀክት ሙሉ በሙሉ እርግጠኛ ስለሆንኩ ብቻ ነው። ያለፉት ጊዜያት በአስደናቂ ነበሩ። እናም ደግሞ መጪው ጊዜም ተመሳሳይ እንደሚሆን ተስፋ አድርጋለሁ። ኬቨን ደብሮይና አመቱን በዋንጫ እንደሚያጠናቅቅ በጣም እንፈልጋለን። እጅግ በጣም ድንቅ የሆኑ ጊዜያቶችንም በሲቲ አሳልፏል። በጣም የሚገርም ነው ምን ያክል ዋንጫዎችን እንዳሸነፈ። አሁን ላይ አንድ እንደሚጨምርም ተስፋ አለን። 4 ተከታታይ የፕሪሚየር ሊግ ዋንጫዎችን አሸንፈን 5ኛ ማሳካት ካልቻለን ስኬታሞች አይደለንም። ምክንያቱም ያ ነው ለራሳችን የሰጠነው መለኪያ። የሲዝን ከባድ ነበረ። ብዙ ጨዋታዎችን መሸነፍም ደስ አይልም ነበር፣ ያስጠላል ሲልም ተናግሯል። ዌምብሌ መሄድ ልዩ ነው፣ ተመልክቼዋለሁ። እንደ ተጫዋች ግን አሸንፌበታለሁ። እንደገና እዚያም ማሸነፍ እንደምችልም ተስፋ አድርጋለሁ ብለዋል ሃላንድ። እዚህ ነው የተወለድኩት፣ ስለዚህ ደግሞ ትንሽ እንግሊዛዊ እንደሆንኩም ይሰማኛል ሲል ኤርሊንግ ሃላንድ ሀሳቡን ሰጥቷል። ለማንቸስተር ሲቲ እና ፓሪስ ሰን ዠርሜን የላሊጋው ፕሬዝዳንት ሃቪየር ቴባስ ቅሬታ ቢያቀርብም ከዩኤፋ ግን ምንም አይነት እገዳ አይገጥማቸውም ሲቲም ፓሪስ ሰን ዠርሜንም የሚሉ መረጃዎች አሁን ላይ እየወጡ ይገኛሉ። ቸልሲን የተመለከቱ መረጃዎችን እናንሳ። በጀርመን የሚገኙ የቸልሲ ደጋፊዎች በኤክስ ገጻቸው ቤንጃሚን ሼስኮም ለቸልሲ የሚመች አይነት ተጫዋች እንዳልሆነ፣ በዋነኝነት የአየር ላይ ኳሶችን እና ደግሞ አካሮ መምታትም ካልሆነ ኳስ ይዞ መጫወት ብዙ ጥሩ እንዳልሆነ እየተናገሩ ይገኛሉ። ቸልሲዎች እንግዲህ ሌላ አጥቂ እንዲፈልጉም ነው ዘገባዎቻቸውን እያሰፈሩ የሚገኙት። ቤንጃሚን ሼስኮ እንግዲህ እንደ ሃላንድ አይነት ተጫዋች ነው እያሉም ይገኛሉ። የጀርመን ሊግ ብዙ እንግዲህ እንደሚያዩና የቸልሲ ደጋፊ እንደሆኑ በጀርመንም እነዚህ ሰዎች በኤክስ ገጻቸው ላይ ሀሳባቸውን አጋርተዋል። ኤንዞ ማሬስካም እንግዲህ ከዛሬው ጨዋታ ቀደም ብለው የተለያዩ ሀሳቦችን አንስተዋል። ክሪስቶፈር ኢንኩንኩ አሁንም ከጨዋታ ውጪ ነው። ሪስ ጄምስ አሁን ላይ ደህና ነው። ለሁለት የልምምድ ክፍለ ጊዜያት በህመም ምክንያት አልነበረም። አሁን ላይ ግን ልምምድ ከኛ ጋር አድርጓል ብለዋል። ስለ ኒኮላስ ጃክሰን ከኒውካስል ዩናይትድ ጋር በነበረው ጨዋታና ቀይ ካርድ ስለመመልከቱ ሲናገሩ ኒኮላስ ጃክሰን ስህተት እንደነበር ለመገንዘብ ብልህ ነው ሲልም ነው እንዲሁ የተናገረው። የዚህ ውድድር ዓመት የመጀመሪያ ላይ ነን። የአውሮፓ ቻምፒየንስ ሊግ ቦታዎችን ለመያዝም የመጨረሻዎቹን 2 ጨዋታዎች ማሸነፍ አለብን ቢባል ደስተኞችን ሆን ነበር። በአጠቃላይ ግን በውድድር ዓመቱ የመጀመሪያዎቹ 5 ወራት 2ኛ ወይም 3ኛ በነበርንበት ጊዜ ነበሩን። አሁን ላይ በጥሩ ሁኔታ መጨረስ ይኖርብናል ብሏል። ከቸልሲ ባለቤቶች ጋር ስላደረገው ውይይትም ተጠይቆ ነበር። ወደ ቻምፒየንስ ሊግ እንገባለን ወይስ አንገባም በሚል ላይ ነው። ምንም አይነት ውይይት ግን አላደረግንም ብሏል። ወደ ኋላ ብትመለሱ ዝቅተኛ የአጨዋወት ስልትና 5 ተከላካዮች የነበሩበት ቡድን በሙሉ ማለት ይቻላል አሸንፈናል። ብቸኛው ልዩነትም እነዚህን አይነት ቡድኖች ስንጋፈጥ ሰዎች በሚወዱት መንገድ በፍጥነት አላጠቃንም። ወደ ኋላ ብትመለከቱ ዌስትሃም፣ ወልቭስ፣ ሌስተር ከ5 ተከላካዮች ጋር ብዙ ቡድኖች ነበሩ። ውጤቶችን ጥሩ ነበሩ። እነዚህን ጨዋታዎች መጫወትም መማር አለብን ሲልም ነው ማሬስካ የተናገረው።
ስለ ኤንዞ ፈርናንዴስ ሲናገር በመጀመሪያ በህይወቱ በሙሉ በአንድ መንገድ ብቻ ስለተጫወተ ከቤኔፊካ ጋር በአርጀንቲና ከኛ ጋር የት መቆየት እና ደግሞ ሲያጠቃ ደግሞ የት እንዳደረሰ መታየት ይኖርበታል። የበለጠ ግንዛቤ ይኖረዋል። ጎሎችን ያስቆጥራል፣ ነገር ግን በአሲስትም ጠቃሚ ቁጥሮች አሉት። ከሚቀጥለው የውድድር ዓመት ጀምሮ ከመጀመሪያው ጨዋታ ጀምሮ ቁጥሮቹ የበለጠ መሻሻል እንደሚችል ምንም ጥርጥር የለኝም ሲልም ነው የተናገረው። ኤንዞ ማሬስካ ቸልሲ ብዙ ቢጫ ካርዶች ስላለው ጉዳይ ሲናገርም ከኒውካስል ዩናይትድ ጋር የውድድር ዓመቱ የመጀመሪያ ቀይ ካርድ ነበር ብዬ አስባለሁ። አላውቅም፣ ምናልባት ጠንካራና አጥቂ ለመሆን በምንሞክርበት መንገድም ሊሆን ይችላል። የተሻለ መስራት እንችል እንደሆነ በበጋው ለመተንተንም ጥሩ ጥያቄ ይኖራል ሲልም ጭምር ነው እንዲሁ የተናገረው። የማንቸስተር ዩናይትድ ደካማ የሊግ እንቅስቃሴን በተመለከተ ሲናገሩ እውነቱን ለመናገር በዚያ ላይ ነው ትኩረቴ። በውስጡ ሆነ ለመገምገም ከባድ ነው። እናም ደግሞ እዚያ ሳትኖር እንዴት እንደሚሆን አስቡት፣ ምክንያቱም ለመረዳት በጣም ከባድ ነው። እኛ በዚህ ላይ በራሳችን ላይ ለማተኮርና የተቻለንን ሁሉ ለማድረግ እንሞክራለን። እነሱ ሊመለከቱት በሚገባው ጉዳይ ላይ ይመለከታሉ ብሏል። ከማንቸስተር ዩናይትድ ጋር ስለመጫወት ሲናገር በግል አስተያየቴ እነሱን ለመጋፈጥ ጥሩ ጊዜ ነው ወይስ ደግሞ አይደለም የሚለው አይደለም፣ ስለኛ ነው ማውራት የምፈልገው። ባለፈው ጨዋታ ከኒውካስል ዩናይትድ ጋር ሽንፈት ቢኖርብንም ቡድኑ ግን በጥሩ ጊዜና እንቅስቃሴ ላይ ነው። ባለፉት 10 የፕሪሚየር ሊግ ጨዋታዎች 20 ነጥቦችን አስመዝግበናል፣ በአንድ ጨዋታ 2 ነጥቦችን። ይህም የአውሮፓ ቻምፒየንስ ሊግ ቦታን ለማግኘት ጥሩ አማካይ ነው። እኛ ላይ ማተኮርና የዛሬውን ጨዋታ ደግሞ ለማሸነፍ የተቻለን ሁሉ ማድረግ ይኖርብናል ሲልም ነው እንዲሁ የተናገረው። ኒኮላ ጃክሰንን በሚተካበት ጉዳይም ሲናገር እየሰራንበት ነው። በሚያሳዝን ሁኔታ ግን ብዙ አማራጮች የሉንም። ማርክ ጉዩ አሁንም ጉዳት ላይ ነው። ልምምድ ጀምሯል፣ ነገር ግን ከመጀመሪያው ለመሰለፍ ዝግጁ ግን አይደለም። ለዛሬው ጨዋታ የተለያዩ አማራጮችን እንጠቀማለን ብሏል ኤንዞ ማሬስካ። ደስተኛ የሆንባቸውንና ያነሰ ደስታን የሆንባቸውን ጊዜያትም እንደነበሩ ከመጀመሪያው ቀን ጀምሮ በማወቄ እደሰታለሁ። ይህ ስራችን ነው ብሏል። ማሬስካ ሲናገር የውድድር ዓመቱን ግቦችን ስለመቀየር የመጀመሪያው ቀን ጀምሮ ክለቡ የሰጠኝ ግብ በ2 ዓመታት ውስጥ ቻምፒየንስ ሊግን መጫወት እንደምንፈልግ ነበር ከመጀመሪያው ቀን ጀምሮ ብሏል። መጋቢት ላይ ስትደርሱ የውድድር ዓመቱን በሙሉ በከፍተኛ 4 እና 5 ውስጥም ከነበራችሁ ግቡ ቻምፒየንስ ሊግ ቦታዎችን ማጠናቀቅ መሆኑ ተፈጥሯዊ ነው። በዚህ የውድድር ዓመት ግቡ ለኔ የተቀየረበት ምክንያት በመጋቢት ወር ላይ ስለደረስንና የውድድር ዓመቱን በሙሉ እዚያ ስለነበረን ነው። የውድድር ዓመቱን በሙሉ እዚያ ስለነበረን ግቡ መቀየሩ የተለመደ ነው ሲልም የተናገረው ኤንዞ ማሬስካ በዚህ የውድድር ዓመት ከሚጠበቀው በላይም ውጤት አስመዝግቧል ወይ ለሚለው ጥያቄ ብዙ ጊዜ ተናግሬያለሁ። በከፍተኛ 5 ውስጥም ማጠናቀቅ ከቻለን እና የኮንፈረንስ ሊግን ማሸነፍ ከቻለን በጣም ጥሩ ሊሆን የሚችልበት ጥሩ የውድድር ዓመትን አሳልፈናል ሲልም የተናገረው። ዋንጫዎችን በማሸነፍ ላይ የተመሰረተ ስለመሆኑም ሲናገር ባለፉት 2 ዓመታት አይደለም የተለየ ነው። ባለፉት 2 ዓመታት 12ኛና 6ኛ ነጣ ያጠናቀቅ ነው ከ10 ወይም ከ15 ዓመታት በፊት ስለነበረው አይደለም የምናወራው ሲልም ነው አሰልጣኝ ኤንዞ ማሬስካ የተናገረው። በጣም በርከት ያሉ ሀሳቦችን ነው ትናንትና ሀሳቡን የሰጠው ኤንዞ ማሬስካ። ከኒውካስል ዩናይትድ ጋር በነበረው የሁለተኛው አጋማሽ በ3 ተከላካዮች፣ በ3 አማካዮች፣ በ3 አጥቂዎች የበለጠ ደፋር ነበርን። ቡድኑ በጣም ደፋር ነበር። ቡድኑ ሁልጊዜም ደፋር መሆንም ይኖርበታል። አንዳንድ ጊዜ በሌላው ቡድን ምክንያትም ያንን ማድረግ ትችላላችሁ፣ አንዳንድ ጊዜ ደግሞ አንችልም። በሁለተኛው አጋማሽ ያሳየነው መንፈስ የአንድነትና የተጫዋቾች ጥረትም አስደናቂ ነበር። በሚቀጥሉት 2 ጨዋታዎች ውስጥም ይህ ነገር ያስፈልገናል ሲልም ጭምር ነው አሰልጣኝ ኤንዞ ማሬስካ ሀሳቡን ጨምሮ የተናገረው። በቸልሲና በሪያል ማድሪድ መካከል ምንም አይነት የላቀ ንግግር ባይኖርም ቸልሲ ሮድሪጎ ላይ ፍላጎት አለው። ሪያል ማድሪድ ተጫዋቹን ለመሸጥ ፈቃደኛ ናቸው። ቸልሲ ይህንን አውቀዋል። ሊቨርፑልና አርሰናልም ተጫዋቹን ለማስፈረም የሚከታተሉት ክለቦች እንደሆኑ ጭምር ነው እየተገለጸ የሚገኘው። ኮል ፓልመር በሮሚዮ ላቪያ ላይ ሀሳቡን ይናገራል። እውነት ለመናገር እኔ አብሮ ከተጫወትኳቸው ምርጥ አማካዮች አንደኛው ይመስለኛል። ሁሉም ሰው እሱ ስለተጎዳ አላየውም፣ ነገር ግን በሲቲ አውቀዋለሁ። እናም ደግሞ ሁሉም ሰው በቅርቡ ይገነዘባል ብዬ ማስባለሁ ሲልም ነው ኮል ፓልመር የተናገረው። እኔ እንደማስበው እሱ የዓለም ላይ ካሉ ምርጥ አማካዮችም አንዱ ይሆናል ሲልም ጭምር እንዲሁ ተናግሯል። ኮል ፓልመር ነው ይህንን ሀሳብ የሰጠው በሮሚዮ ላቪያ ላይ። የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች እጩ ዝርዝሮች ይፋ ተደርገዋል። ሊቨርፑል ሻምፒዮንነቱን ያረጋገጠበት የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዘመን የዓመቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል። የኖቲንግሃም ፎረስቱ ሞርጋን ጌብስ ዋይት፣ የሊቨርፑሉ ሪያ ግራቨንበርች፣ የኒውካስል ዩናይትዱ አሌክዛንደር ኢሳክ፣ የብሬንትፈርዱ ብሪያን ኢምቤሞ፣ የአርሰናሉ ዴክላን ራይስ፣ የሊቨርፑሎቹ ሙሐመድ ሳላህና ቨርጂል ቫን ዳይክ
ከዛ በተጨማሪ የኖቲንግሃም ፎረስቱ ክሪስ ውድ በእጩነት መቅረብ የቻሉ ተጫዋቾች ናቸው። የሊጉ አሸናፊ ሊቨርፑል 3 ተጫዋቾቹን በእጩ ውስጥ ሲያስመርጥ ኖቲንግሃም ፎረስት 2 ተጫዋቾችን አካቷል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ቸልሲ ምንም አይነት ተጫዋች ሳያስመርጡ ያለፋቸው ናቸው። እንግዲህ አርሰናል ደግሞ ዴክላን ራይስን በዚህ እጩ ዝርዝር ውስጥ አካቷል። የፕሪሚየር ሊጉ የ2024-25 የውድድር ዘመን የአመቱ ምርጥ አሰልጣኝ እጩዎችም ይፋ ተደርጓል። የኖቲንግሃም ፎረስቱ ኑኖ ኤስፕሬንቶ ሳንቶ፣ የሊቨርፑሉ አርነ ስሎት፣ የኒውካስል ዩናይትዱ ኤዲ ሃው፣ የብሬንትፈርዱ ቶማስ ፍራንክ፣ የወልቨርሃምፕተን ወንደረርሱ ቪቶር ፔሬራ በእጩነት የቀረቡ አሰልጣኞች ናቸው። ሪያል ቤቲስ በስቴዲየሙ የፍጻሜውን ጨዋታ ያስመለክታል። የስፔኑ ክለብ ሪያል ቤቲስ ከቼልሲ ጋር የአውሮፓ ኮንፈረንስ ሊግ የፍጻሜው ጨዋታውን ያደርጋል። ሪያል ቤቲስ የክለቡ ደጋፊዎች የፍጻሜ ጨዋታውን ስቴዲየም እንዲመለከቱ ትልቅ ስክሪን ማዘጋጀታቸው እየተገለጸ ነው። ደጋፊዎቹ ስቴዲየም ተገኝተው ጨዋታውን ለመታደምም የሚያስችሉ የመግቢያ ትኬቶች በ2 ዩሮ ለገበያ እንደቀረቡ ተነግሯል። ከስቴዲየም መግቢያ ትኬት ሽያጩ የሚገኘው ሙሉ ገቢም ለበጎ አድራጎት ዓላማም እንደሚውል ነው የተገለጸው። ሪያል ቤቲስ ከቼልሲ ጋር የሚያደርጉት የኮንፈረንስ ሊግ የፍጻሜ ጨዋታ ከ13 ቀናት በኋላ የሚደረግ ነው። የቶትንሃም ደጋፊዎችም ወደ ቢልባኦ ያመራሉ ተብሏል። በርካታ የቶትንሃም ደጋፊዎች ለዩሮፓ ሊግ የፍጻሜ ጨዋታ ወደ ስፔን ቢልባኦ ለመጓዝ ማሰባቸው እየተነገረ ነው። ጨዋታውን ለመታደምም ትኬት የሌላቸው 15000 ያክል የቶትንሃም ደጋፊዎች ወደ ስፔን እንደሚጓዙም ተነግሯል። በማንቸስተር ዩናይትድ በኩል 2000 ያክል የሚሆኑት ትኬት የሌላቸው የቡድኑ ደጋፊዎች ወደ ስፍራው እንደሚጓዙ ነው እየተገለጸ አሁን ላይ የሚገኘው። አርጀንቲና ስብስቧን ይፋ አድርጋለች። በአሰልጣኝ ሊዮኔል ስካሎኒ የሚመራው የአርጀንቲና ብሔራዊ ቡድን በቀጣይ ላሉበት የዓለም ዋንጫ ማጣሪያ ጨዋታዎች ለተጫዋቾች ጥሪ አቅርበዋል። የብሔራዊ ቡድኑ አምበል ሊዮኔል ሜሲ ወደ ብሔራዊ ቡድኑ ስብስብ ተመልሷል። የአርጀንቲና ብሔራዊ ቡድን በቀጣይ እንግዲህ ከቺሊና ኮሎምቢያ ጋር የዓለም ዋንጫ ማጣሪያ ጨዋታዋን ታደርጋለች። የብሔራዊ ቡድኑ እንግዲህ ከወዲሁ ለዓለም ዋንጫው ማለፉን ማረጋገጡ ይታወሳል። ነገር ግን አሁንም ወሳኝ የሚባሉ ተጫዋቾቹን መጥራቱ ነው እየተገለጸ የሚገኘው። የተጠሩትን ተጫዋቾች ለመግለጽ ያክል ኤሚሊያኖ ማርቲኔዝ፣ ጉሌርሞ ሩሊ፣ ዋልተር ቤኔቴስ የተመረጡ ተጫዋቾች ናቸው። ኑሄል ሞሊና፣ ጆዋን ፎይት፣ ክሪስቲያን ሮሜሮ፣ ሊያንድሮ ባሌዲ፣ ኒኮላስ ኦታሜንዲ፣ ፋኮንዶ መዲና፣ ኒኮላስ ታግላፊኮ፣ ቫለንቲን ባርኮ፣ አሌክሲ ማካሊስተር፣ ሊያንድሮ ፓሬዴስ፣ ኒኮላስ ዶሚኒጌዝ፣ ኤግዜል ፓላሲዮስ፣ ሮድሪጎ ዴፖል፣ ቲያጎ አልሜዳ፣ ጂዮቫኒ ሎሴልሶ፣ ኤንዞ ፈርናንዴስ፣ ሊዮኔል ሜሲ፣ ኒኮላስ ፓስ፣ ጁሊያን አልቫሬስ፣ ላውታሮ ማርቲኔስ፣ ቫለንቲን ካስቴላኖስ፣ አሊሃንድሮ ጋርናቾ፣ ኒኮላስ ጎንዛሌስ፣ ጉሌርሞ ሲሞኔ እና አንሄል ኮሬያ የተመረጡ የአርጀንቲና ብሔራዊ ቡድን ተጫዋቾች እንደሆኑ ነው አሁን ላይ እየተገለጸ የሚገኘው። አርጀንቲና ወደ አፍሪካም ልታመራ እንደሆነ እየተገለጸ ይገኛል። የአርጀንቲና ብሔራዊ ቡድን በቀጣይ ዓመት ጥቅምት ወር ላይ እንዲሁ ደግሞ ህዳር ወር ላይ የወዳጅነት ጨዋታዎችን ለማድረግ ማቀዱ ተገልጿል። ብሔራዊ ቡድኑ ጥቅምት ወር ላይ ወደ ቻይና በማምራት ከቻይና ጋር የወዳጅነት ጨዋታ እንደምታደርግ ተነግሯል። በተጨማሪም አርጀንቲና ህዳር ወር ላይ ደግሞ ወደ መካከለኛው አፍሪካ በማቅናት ከአንጎላ ጋርም የወዳጅነት ጨዋታዋን ለማድረግም ማሰቧ ተገልጿል። እንዲሁም ብሔራዊ ቡድኑ በዚሁ ወር ወደ ኳታር አቅንቶ የዓለም ዋንጫ ባሳካበት ስቴዲየምም ከአሜሪካ ጋር የወዳጅነት ጨዋታ እንደሚያደርግ ጭምር ነው የወጡለት መርሃ ግብሮች አሁን ላይ እያሳዩ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።